ሰማይን በለው በኢትዮጵያ ባህላዊና ዘመናዊ ሙዚቃ መካከል ድልድይ ከሰሩ ዘፋኞች መካከል አንዱ ነው ይባላል። በተለይም የሰሜን ኢትዮጵያ ባህላዊ ዜማዎችን ከዘመናዊ የሙዚቃ ቅኝት ጋር በማዋሃድ የራሱን ልዩ ዘይቤ እንደፈጠረም ይናገራሉ። ሰሜ ጠንካራና ለመታወስ ቀላል ድምፅ ያለው የባህል ዜማዎችን የሚያጎላ አቀራረብ ያለው አርቲስት፣ ስለ ፍቅር፣ ስለ ሀገር ባህልና ስለ ማህበራዊ ጉዳዮች የሚናገሩ ግጥሞችን የሚጽፍ የዜማና የግጥም ደራሲ እንደሆነም ይነገራል። ሰሜን እጅጉን ካስወደዱት ስራዎች መካከል ደቦት እንስራ፣ ወይ ዘንድሮ፣ የራያ ልጅ ያገባናል የሚሉ ስራዎች ከብዙ በጥቂቶቹ የሚነሱ ናቸው። እነዚህ ሙዚቃዎች በተለይ በባህል ሙዚቃ አድናቂዎች መካከል ተወዳጅ ሆነውለታል። ሰማይን በለው የባህላዊ ሙዚቃ እሴት ለወጣቱ ትውልድ በማስተዋወቅ ረገድ ከፍተኛ አስተዋጽኦ ያደረገ ድምፃዊ ነበር። ብዙ የባህል ሙዚቃ ተከታዮች የእሱን ስራዎች የባህል ቅርስን የሚጠብቁ መሆናቸውንም ሲገልጹ ይሰማል። ብዙ ታዋቂ አርቲስቶች እንደሚያደርጉት ሳይሆን ሰማኝ በለው የግል ሕይወቱን ከሚዲያ ርቆ ስለሚኖር ስለ ቤተሰቡና ስለ ልጆቹ በብዙ መልኩ በአደባባይ ሲናገር ተሰምቶ አያውቅም፣ ገፋ ተደርጎ ካልተጠየቀ በስተቀር። እንግዲህ ይህ በብዙ ስራዎቹ የሚወደደው የሚደነቀው ድምፃዊ ሰማይን በለው ወይም ሰሜ ባላገሩ ዛሬ ሰኔ 8 ቀን 2018 ዓ.ም ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱ ተሰምቷል። ድምፃዊ ሰማይን በለው የተለያዩ ባህላዊና ሌሎች ይዘቶች ያሏቸው የሙዚቃ ስራዎችን ለአድማጭ ተመልካቾቹ በማቅረብ ረገድ ፈርቀዳጅ ናቸው ከሚባሉ የኢትዮጵያ አርቲስቶች መካከል አንዱ እንደሆነ ይታወቃል።